ጀግናው ኦርቶዶክሳዊ ቭላዲሚር ፑቲን የዓለማችን መሪ የሰይጣን ቤተክርስቲያን ሙሉ በሙሉ ባን አድርጓል፣ አግዷል ማለት ነውና እሱም ብቻ ሳይሆን እንግዲህ ሙሉ በሙሉ የዌስተርን ካልቸር ተብሎ የሚጠራውን የተመሳሳይ ጾታ ጋብቻን ሙሉ በሙሉ በህግ አግዷል። እንግዲህ ያስፈርዳል ማለት ነውና የሰይጣን ቤተክርስቲያን የሚያመልክ የውጭ ዜጋ ካለ ወዲያውኑ ዲፖርት ይደረጋል፣ ከሀገሩ እንዲወጣ ይደረጋል፣ ከሩሲያ ማለት ነውና የሀገሩ ዜጋ ሩሲያዊ ሆኖ በሰይጣን ውስጥ ገብቶ የሚያመልክ ካለ ደግሞ ወዲያውኑ ለእስር ይደረጋል ማለት ነው። ከዚህ ቀደም በተደጋጋሚ እሱ ንግግር አድርጓል። እንግዲህ ምዕራባውያን ዩክሬንን የሚፈልጓት የኛን ካልቸር ለመቀየጥ ነው። ንጹህ ኦርቶዶክሳውያንን ንጹህ አማኝ ነን ይህንን ለመቀየጥ ይፈልጋሉ። የሩሲያን ነጻነት የአምልኮ ነጻነት ያስፈልጋቸዋል ይላሉ። ግን ከስር ገብተው የሰይጣን አምላኪዎች እንዲሆኑ ከእምነታችን ሊያወጡ ይፈልጋሉ ብሎ ነው የተናገረው። ንግግሩን መጨረሻ ላይ ያስቀምጥላችኋለሁ። እንግዲህ ሩሲያ ዩክሬን የምትወርበት ዋና ምክንያት የምትይዝበት ዋና ምክንያት ኪየቭ በዌስተርን ቁጥጥር ስር እንዳትሆን ስለሚፈለግ ነው። ምክንያቱም ዌስተርኖች ፍሪደም በሚል በነጻነት በሚል ሰበብ እምነታቸውን ንጹህ ኦርቶዶክሳዊ እምነታቸውን ለመቀየጥ ይፈልጋሉ። በተለይ ለምሳሌ ጾታ ጋብቻ፣ ሴጣኒዝም ኤቭሪ ነገሮችን የሚያመጡት ከዛ ጋር ተያይዞ ስለሆነ ነውና በጣም ይሄ መሪ ሊደነቅ የሚገባ መሪ ነው እውነት ለመናገር ማለት ነውና ስለዚህ ትንሽ አመጣጥ ስለ ሩሲያ ኦርቶዶክሳዊ አመጣጥ ትንሽ ነገር ልንገራችሁ እና ቭላዲሚር ስለሚባለው ስም ራሱ ማለት ነውና እንግዲህ ቭላዲሚር የሚለው ወደ ኋላ ሄደን ነው እንግዲህ የሩሲያ ኦርቶዶክስ የተመሰረተችበት ዋና መሰረቷ ፕሪንስ ቭላዲሚር የሚባል በ988 ኤዲ የኛ እንግዲህ 7 ዓመት ጨምራችሁ ካላንደር መቁጠር ትችላላችሁ። እንግዲህ በ10ኛው ክፍለ ዘመን ማለት ነው። በ10ኛው ክፍለ ዘመን የኪየቭ አሁን ዩክሬን በምትባለው ቦታ ላይ ሴት ሶፊያ አሁን ከትች በፒክቸር እንደምትመለከቱት ሶፊያ ቤተ መቅደስ ያስገነባው ፕሪንስ ቭላዲሚር ይባላል። ፕሪንስ ቭላዲሚር የወቅቱ መሪ ነው። የዛን ጊዜ እንግዲህ ዩክሬን፣ ሩሲያ፣ ቤላሩስ በአንድ ግዛት ውስጥ ናቸው። አብሮ በአንድ ላይ ሲገዛ ነበረ በወቅቱ የነበረው ያ ፕሪንስ ቭላዲሚር የሚባለው ንጉስ ቭላዲሚር ማለት ነው። እና ቭላዲሚር ማለት እንግዲህ ሁለት ተረጓጎም አለው። ቭላዲሚር የሚለው የመጀመሪያው ቭላድ የሚለው በሩሲያ ቋንቋ ሩል ወይም ፓወር ኦር ማስተር ወይም አለቃ፣ ጌታ፣ መሪ ማለት ነው። ሚር ማለት ደግሞ ሰላም፣ የዓለም ሰላም ማለት ነው እና አንድ ላይ ቭላዲሚር ተብሎ ሲተረጎም ዘ ሩለር ኦፍ ዘ ወርልድ ወይም የዓለም መሪ፣ የሰላም መሪ ማለት ነው። ባጭሩ ቭላዲሚር የሚባለው ክርስትናን በ988 ኤዲ ተቀብሎ ተጠምቋል። የዋ ጥምቀት የመጀመሪያውንም ሴት ሶፊያ ቅድስት ሶፊያ ካቴድራል ያሰራው እሱ ነው። እንግዲህ ሶፊያ ማለት በቋንቋ ጥበብ ማለት ነውና የሰማያዊ ጥበብ ቤት በሚል አሰርቷል በዛ ጊዜ ማለት ነውና አሁን የምትገኘው ዩክሬን ነው ያቺ ቤተ መቅደስ አሁን በፎቶ ላይ የምትመለከቱት ነው። እንግዲህ ምን የሚል ስያሜ ነው? አጠቃላይ one who brings peace through faith in Christ በክርስቶስ በኩል ለዓለም ሰላም የሚያመጣ ማለት ነው። ቭላዲሚር ማለት እንግዲህ እንደ ስሙ ቭላዲሚር ፑቲን እንግዲህ የዓለም መሪ ነኝ ብሎ ያምናል ደሞም ነው። በተለይ ደግሞ ዌስተርን ካልቸር እነዚህ ምዕራባውያን ካልቸር እንዳይገባ የሚከላከል ነውና እኛ እንግዲህ እውነቱን ለመነጋገር ፕሮቴስታንት በጣም ይመቻል። እንግዲህ ይሄ ሩሲያ ኦርቶዶክስ በዓለም ኦርቶዶክስ ግዙፏ ኦርቶዶክስ ነው። በጣም ከፍተኛ ህዝብ አባላት ያላት ኦርቶዶክሳዊ ቤተክርስቲያን ናት እና በዓለማችን ማለት ነውና እንመቻለን እውነቱን ለመናገር። ፕሮቴስታንት ስትባል ደግሞ ስማችሁ የኔ ስም ነው አትበሉ። ፕሮቴስታንት በጣም ብዙ ነው፣ በጣም ብዙ። እኔ የወንጌል አማኝ ነኝ እና ፕሮቴስታንቲዝም በጣም ብዙ ነው። ኦንሊ ጂሰስን ፕሮቴስታንት ነው። ጆሆ ዊትነስ ፕሮቴስታንት ነው። ሰባተኛ ቀን አድቬንቲስትን ፕሮቴስታንት ናቸው። አንግሊካንን ፕሮቴስታንት ነው። ሁሉም ፕሮቴስታንት ኦርቶዶክሳዊ ማለት እውነተኛ ቀጥተኛ መንገድ ተከትሎ የመጡ ማለት ነው። ካቶሊክ ማለት ዩኒቨርሳል ዓለም አቀፍ የሆነች አንድ ቤተክርስቲያን የሚያምኑ ማለት ነው እና ስለዚህ ይሄ ፕሮቴስታንት ሲባል አሜን አቤት አትበሉ። ይሄ ካቶሊክ ቤተክርስቲያን የለጠፈችው ስም ነው። ስለዚህ እኔ የወንጌል አማኝ ነኝ። ኦርቶዶክሳዊ በሆን ደስ ይለኛል። በቃ ኦርቶዶክሳዊ የሚለው ስሙ ደስ ይላል። ምንም እኮ የሚያሳፍር ነገር አለ። በጣም ደስ የሚል ስም ነው። ቀጥተኛ እውነተኛ እምነት ማለት ነው እና ስለዚህ ፕሮቴስታንት ሲባል ልክ እኔ ተነካው አትበሉ። ስምህ አይደለም፣ ያንተ ስም አይደለም። የወንጌል አማኝ ነህ አንተ እና እንደዛ ብላችሁ እኔ የወንጌል አማኝ ብዬ ነው። በህግም የተመዘገበ የወንጌል አማኝ ተብለን ፕሮቴስታንት የሚል ተብሎ የተመዘገበ ነገር የለም በህግ። ስለዚህ ያን ነገር እንድታውቁ ፈልጋለሁ እና በአጠቃላይ የኛ ይሄ ፕሮቴስታንቱ ዓለም ይመቸዋል። ይሄ ዌስተርኑ ካልቸር እንደፈለገው ቀይጦታል። ኦርቶዶክሳዊ ለዚህ ዝግ ናት፣ በጣም አትመችም። እና ኢትዮጵያ ውስጥም እንግዲህ ሌዝቢያን እንዳይገባ ከመታገል አንጻር
እንደገና ደግሞ ምንድነው የምዕራቡ ካልቸሩ እንዳይገባ ከመታገል አንጻር ትልቅ ስራ ነው እየሰራች ያለችው እውነት ለመናገር ማለት ነው። እንደገና ደግሞ በእስልምና ወረራ ውስጥ እንዳንወድቅ ኦርቶዶክስ ቤተክርስቲያን ረድታናለች እና ለዚህ ምስጋና ይገባታል። እና በእርግጥ የሩሲያ ኦርቶዶክስ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አምነው ላይ የምታምን ቤተክርስቲያን ጥቂት ስለነሱ ለመናገር እንግዲህ ፕሪንስ ቭላዲሚር የሚባለው ላስታውሳ ስለረሰው ፕሪንስ ቭላዲሚር የሚባለው አሁን እንግዲህ እንደ ማዕረግ ስም ተደርጎ እስካሁን ይጠራል። የኦርቶዶክስ ተዋሕዶ ቤተክርስቲያን የመሰረተ የተጠመቀ ክርስትና የተቀበለ ሰው ነው። ልክ ከሐዋርያት ጋር እንደ እኩል ተደርጎ ቅዱስ ተብሎ ሴንት ቭላዲሚር ተብሎ ለሱ ቀን ተወስኖለት በኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቅዱስ የሚጠራ ሰው ነው ማለት ነው እና እሱን የመሰረተው እና አሁን እንግዲህ በጥምቀት ያምናሉ። እንግዲህ መሰረታዊ የእምነት መሪዎች አሏቸው። እነሱ ትንሽ ነገር ለመናገር ፈልጌ ነው። አንደኛ በአብ በወልድ በመንፈስ ቅዱስም ታምናለች። የሩሲያ ኦርቶዶክስ መጽሐፍ ቅዱስን በሙሉ ስልጣን የበላይ ስልጣን እንዳልሆነ ታምናለች። ነገር ግን ሆሊ ትራዲሽኑ የአባቶችን ከዚህ ቀደም በኒቂያ በኬልቅዶን የነበሩ ጉባኤዎችን በኒቂያ የነበሩ የአባቶችን ጉባኤ ታከብራለች። እነዚህ ሳክራመንቶችን ማለትም ጥምቀትን፣ የጌታ እራትን፣ ሹመትን እነዚህ በቤተክርስቲያን ስር ያሉትን ወይም በዘይት ደግሞ አፍስሰው ለሕሙማን መጸለይን እንደ ቅዱስ ተደራጊ ስርዓት ተደርጋ ታምናለች። ድነት እምነት ሲደመር ስራ ሲደመር ሳክራመንት እነዚህ አንደኛ እምነት ማመናችን በክርስቶስ ማመናችን በመልካም ስራ ሲደገፍ ከዛ ደግሞ ከቤተክርስቲያን መስመር ጋር በጥምቀት እንድተባበር የጌታ እራትን ስጋና ደሙ ስንቀበል ድነታችን ሙሉ ይሆናል ብላ ነው የምታምነው። እንግዲህ በከፊል አላት እና እንግዲህ ትብብሯ ከኢትዮጵያ ኦርቶዶክስ ከግሪክ እና ከቤላሩስ ከሚገኙ ከነዚህ ኦርቶዶክሳውያን ጋር ተስማምታ ያለች ኦርቶዶክስ ቤተክርስቲያን ናት። ባህል በማድረጉ ቭላዲሚርን በጣም አመሰግናለሁ። ሁሉን ንግግር ለማዳመጥ ከፈለጋችሁ በቪዲዮ ላይ መጨረሻ ላይ ታገኛላችሁ። አመሰግናለሁ። ሻሎም። Ведут против нас все более агрессивные информационные атаки. Целью выбирают прежде всего, конечно, молодых людей, молодые поколения. И здесь опять лгут постоянно, извращают исторические факты, не прекращают нападки на нашу культуру, на русскую православную церковь, другие традиционные религиозные организации нашей страны. Посмотрите, что они делают со своими собственными народами. Разрушение семьи, культурной и национальной идентичности, извращение, издевательство над детьми вплоть до педофилии объявляются нормой их жизни. А священнослужители, священников принуждают благословлять однополые браки. Да Бог с ними, пускай что хотят, то и делают. Что здесь хочется сказать? Взрослые люди имеют право жить, как хотят. Мы к этому так и относились в России, и всегда к этому будем так относиться. Никто в частную жизнь не вторгается, и мы не собираемся этого делать. Но хочется им сказать, ну посмотрите, извините меня, священное писание, главные книги всех других мировых религий. Там все сказано, в том числе то, что семья – это союз мужчины и женщины. Но и эти